ሰላም ሰላም ተመልካቾቼ ዛሬ የገቢ ንግድን ስንሰራ አንዱ ትልቁ ጉዳይ የጉምሩክ ፍተሻ የሚባል ነገር አለ ወይ ከስተም ኢንስፔክሽን እንለዋለን። በአየርም ለሚገቡ በመርከብ ለሚገቡ በእያንዳንዱ ደረቅ ወደብ ላይም እዚህ ካርጎ ላይም ለሚገቡ እቃዎች በጉምሩክ በኩል ፍተሻዎች ይከናወናሉ ማለት ነው። ስለዚህ የፊዚካል የእቃውን ፍተሻ አለ የምናቀርበው ደግሞ የሰነድ ፍተሻዎች አሉ ማለት ነው። ስለዚህ የእቃውን ፍተሻ በደንብ ስናይ ልዩ ጥንቃቄ ልናደርግ የሚገባን ሙሉ ለሙሉ ሀላፊነቶችን ለትራንዚተሩ መስጠት አይጠበቅብንም ማለት ነው። በፍተሻ ወቅት ስለዚህ በአካል ተገኝተን ወይንም ባለሙያ ልከን እያንዳንዱ እቃዎች እየተነሱ እየተፈተሹ እላያቸው ላይ ያለው ዳታ መመዝገብ አለበት በስርዓት ማለት ነው። ለምሳሌ አሁን የብራንድ ልዩነት ሊኖር ይችላል። የኦሪጅን ልዩነት ሊኖር ይችላል የፓርት ነምበር ልዩነቶች ይኖራሉ። ስለዚህ እነኚህ ነገሮች ለምንከፍለው ተጨማሪ ታክስ ላይ ትልቅ አስተዋጽኦ አላቸው ማለት ነው። ስለዚህ ከገመትነው በላይ የሆነ ታክስ እንድንከፍል ሊደረግ ይችላል ማለት ነው። ስለዚህ በአግባቡ ተገኝተን እቃችንን አስፈትሸን እቃው ላይ ያለው ፊዚካሊ ዳታ በትክክል ሰነዶች ላይ ያለውን የሚለውን ነገር ክሮስ ቼክ አድርጎ ነው የከስተም ኢንስፔክሽን ሪፖርት የሚያደርገው ማለት ነው። ስለዚህ እዛ ላይ መሰረት አድርጎ ተጨማሪ ታክስ መክፈል አለባቸው ወይስ በኢንቮይስ ነው መስተናገድ ያለባቸው የሚባለውን ውሳኔ በላይኞቹ አካል ወይንም በአለቆች አካል የሚወሰነው ማለት ነው። ፍተሻ ላይ ዲፔንድ ሆኖ ነው የሚወሰነው ማለት ነው። ስለዚህ እቃ አስመጣን ብለን ብቻ ለትራንዚተር መተው የለብንም ባለሙያ በትክክል መድበን ብንችል ራሳችን ባለሙያ ከሆነን ሄደን ፊዚካሊ በአይን እየታየ ምዝገባዎች የፍተሻ ምዝገባዎች መደረግ አለባቸው ማለት ነው። ስለዚህ ከትልቅ ወጪ ሴቭ ያደርገናል ማለት ነው። ታሪፍ አመዳደብ ላይ ዋጋ ላይ ሁሉ ተጨምሮ አዲሽናል ታክስ የሚባል ነገር ሊመጣባችሁ ስለሚችል ይሄን ጥንቃቄ ማድረግ ይገባችኋል ማለት ነው